አሁን ደግሞ ሞደርን ስኩል ኦፍ ሳይኮሎጂ ውስጥ ያሉትን የምናይ ይሆናል። አንደኛ ሳይኮዳይናሚክ ፐርስፔክቲቭ መሰረቱን የሲግመንድ ፍሮይድ ቲዮሪ ላይ አድርጎ ቢነሳም ሌሎችን ብዙ የሳይኮዳይናሚክ ቲዮሪዎችንም አካቶ ይዟል። እስኪ ማይንዳችሁን እንደ አንድ የሚያምር የአትክልት ስፍራ አድርጋችሁ ሳሉት። እነዚህ ጋርደን ውስጥም ብዙ አበቦች፣ ዛፎችና እጽዋትን እናያለን። ይህም የምናስተውላቸውን ሀሳቦቻችንን፣ ስሜቶቻችንን በጥቅሉ ኮንሺየስ የሆነ ማይንዳችንን ሪፕሬዘንት የሚያደርግልን። ከመሬቱ በታች ደግሞ ማየት የማንችለው የአትክልት ፍሬና ስራ ስሮች አሉ። ይህ ደግሞ ባህሪያችንን ኢንፍሉዌንስ የሚያደርገውን አንኮንሺየስ ማይንድን ሪፕሬዘንት ያደርግልናል። ወይም ድብቅ የሆነ ስሜቶቻችንን ፊሊንጋችንን የያዘውን ጀነራሊ አንኮንሺየስ ማይንድን ሪፕሬዘንት የሚያደርግልን ነው። ሳይኮዳይናሚክስ ፐርስፔክቲቭ ፎከስ የሚያደርገው በእነዚህ ድብቅ በሆኑት ክፍሎች ላይ ነው። እነሱም የኛ የአንኮንሺየስ ሀሳቦቻችን የምንሰራቸውን ድርጊቶች ሼፕ ያደርጋሉ ብለው ያምናሉ። ለምሳሌ በልጅነት ያለን ኤክስፔሪየንስ ልክ በዚህ አትክልት ስፍራ ውስጥ ከተከልነው ፍሬ ጋር ተመሳሳይ ነው ይላሉ። አስተዳደጋችንን ሼፕ ያደርጉናል፣ ብናስተውላቸውም ባናስተውላቸውም እንኳ ማለት ነው። ሌላው ኢንተርናል ኮንፍሊክት ነው። ላይክ ዛፎቹ ለፀሐይ ብርሃን ስትራግል አድርገው እንደሚሻሙት ሁሉ እንደዛም ውስጣችን የሚፈጠሩ ስትራግሎች አሉ። ለምሳሌ ደስ የሚለንን ማድረግ ወይንስ ኃላፊነታችንን መወጣት፣ እንዲህ መሰል ያሉ ነገራቶችም ማለት ነው። ሳይኮዳይናሚስቶች ራሳቸውን የማይንድ አርኪኦሎጂስት አድርገው ያስባሉ። አርኪኦሎጂስቶች ምንድነው የሚያደርጉት? የሰውን አጽም በቁፈራ ለማግኘት የሚሞክሩ ናቸው። ልክ እንደዛውም ሳይኮዳይናሚስቶች ደግሞ ከሰው ልጅ ባህሪ በታች ወርደው አንኮንሺየስ ሞቲቭን ለማግኘት የሚቆፍሩ ናቸው ማለት ነው። ሁለተኛው የሞደርን ስኩል ኦፍ ሳይኮሎጂ ደግሞ ቢሄቪየራል ፐርስፔክቲቭ ነው። ይህ ደግሞ የሚያተኮረው እንዴት አካባቢያችን ኢንቫይሮንመንታችን የምናደርገውን ድርጊት አፌክት ያደርጋል በሚለው ላይ። ለምሳሌ አንድ ሰው ላደረግነው ድርጊት ሽልማት ሲሰጠን ይበልጥ ያበረታተናል። በተቃራኒው ደግሞ ላደረግነው ድርጊት ቅጣትና መጥፎ ሪያክሽን ሲሰጠን ያንን ድርጊት መልሶ ያለማድረግ አዝማሚያ አለን። ይህ እንግዲህ በዙሪያችን ያለው ኢንቫይሮንመንት ኢፌክት እንደሚያደርገንና እንዴት ቢሄቭ ማድረግ እንዳለብን እንደሚያስተምረን የሚያሳይ ነው። ቢሄቪየራል ፐርስፔክቲቭ አንዳንዴ ብላክ ቦክስ አፕሮች ተብሎ ይጠራል። ማይንዳችንን እንደ አንድ ስፔሻል የሆነ ቦክስ አስቡት። ቢሄቪየሪስቶች ፎከስ የሚያደርጉት ወደዛ ሳጥን የሚገባውንና የሚወጣውን ነው። የሚገባው ኢንፑቱ ምንድን ነው? ከኢንቫይሮንመንት የምናገኘውን ነገር ሪዋርድ ኦር ፐኒሽመንት ሊሆን ይችላል፣ ወይም ሌላም ነገር ሊሆን ይችላል። የሚወጣው ደግሞ በዚህ ምክንያት የሚፈጠረው ባህሪያችን ቢሄቪየር ነው። ነገር ግን እዚህ ቦክስ ውስጥ ምንድን ያለው ለሚለው ነገር ማይንድ ፕሮሰስ ቶት ምናምን ሊሆን ይችላል። ለእንደዚህ አይነት ነገር ብዙም አቴንሽን አይሰጡም ማለት ነው። ሶስተኛ ሂውማኒስቲክ ፐርስፔክቲቭ ነው። በእነዚህ ስኩል ኦፍ ቶት ሀሳብ ደግሞ የሰው ልጅ በአንኮንሺየስ ዳይናሚክስ ወይንም በአካባቢው የሚወሰን አይደለም። ይልቁንስ ሰዎች የየራሳቸው የሆኑ የተለያዩ ኤክስፔሪየንስ ያላቸውና የራሳቸውን አክሽን የመምረጥ መብት ስላላቸው በምርጫቸው መሰረት ህይወታቸውን ሼፕ እያደረጉ ይኖራሉ ይለናል። ሂውማኒስቲክ ፐርስፔክቲቭ ሰዎች የራሳቸውን ቤስት ቨርዥን እንዲሆኑ ኢንካሬጅ ያደርጋል። ይህ ማለት የራስህን አሜዚንግ ስቶሪ የመፍጠርና መሆን የምትችለውን የራስህን ቤስት አንተን መሆን የመቻል ሙሉ ፍሪደም አለክ ማለት ነው። አራተኛ ደግሞ ኮግኒቲቭ ፐርስፔክቲቭ ነው። ይህ ደግሞ አእምሯችን ላይ የሚከሰተውን ነገር ስለ መረዳት የሚያውጠነጥን ነው። እንዴት ነው የምናስበው፣ ማስታወስ የምንችለው፣ ቃላቶችን እንዴት ነው የምንረዳው፣ ፕሮብሌሞችንስ እንዴት ነው ሶልቭ የምናደርገው እና መሰል ያሉ ነገራቶችን ለመረዳት የሚሞክር ነው። ኮግኒቲቭ ፐርስፔክቲቭ ካስተማረን ነገር አንዱ ሀሳቦቻችን እና ነገራቶችን ለራሳችን የምናብራራበት ነገር ኢፌክት እንዳለው ነው። ኮግኒቲቭ ፐርስፔክቲቭ የተለያዩ ስፔሻል መሳሪያዎችን በመጠቀም ለምሳሌ ኤሌክትሪካል ሲግናልን ሪከርድ በማድረግ የብሬን አክቲቪቲ ማየት ሊሆን ይችላል። እንዲሁም ሌሎች መሳሪያዎችን በመጠቀም ማይንዳችን እንዴት ነው የሚሰራው የሚለውን የሚያጠና ነው። አምስተኛ ደግሞ ባዮሎጂካል ፐርስፔክቲቭ ነው። ይህ ደግሞ ሰውነታችን ኦር ቦድሊ የሆኑ ነገራቶች እንዴት አክት የምናደርግበትን ወይ ፊሊንግ፣ ባህሪና አስተሳሰባችንን አፌክት ያደርጋሉ የሚለውን የሚያጠና ነው። ይህ ፐርስፔክቲቭ አእምሮና የማይንድ ኬሚካሎች የምናደርገውን ሳይኮሎጂካል ፕሮሰስ ለምሳሌ የሆነ ነገር መማር ሊሆን ይችላል። እነዚህ የሳይኮሎጂካል ፕሮሰሶች እንዴት አፌክት ያደርጋሉ ብለው ያስባሉ። ባዮሎጂ እና ቢሄቪየር ደግሞ እርስ በርስ አፌክት የሚደራረጉ ናቸው። ባዮሎጂ ቢሄቪየርን አፌክት ያደርጋል፣ ቢሄቪየርም ደግሞ ባዮሎጂን አፌክት ያደርጋል ማለት ነው። በተጨማሪም ጄኔቲካል የሆነ ነገር አለ። ከረጅም ጊዜ አንስቶ ኢቮልቭ እያደረግን በመምጣታችን
በሆነ መልኩ አክት የምናደርግበት ነገር አለ። ልክ ቅንድባችን አይናችንን ከሆነ አደጋ ለመጠበቅ እንዳለው ሁሉ የሆነ ቢሄቪየርም በረጅም ጊዜ ሂደት ሰርቫይቭ ለመሆን ስንል ኢቮልቭ አድርገን ሊሆን ይችላል ብለው አርጊው ያደርጋሉ። ስድስተኛው ደግሞ ሶሺዮ ካልቸራል ፐርስፔክቲቭ ነው። ይህ የሚያተኩረው በዙሪያችን ያለውን ነገር እንዴት አፌክት ያደርገናል የሚለውን በመረዳት ላይ ነው። ለምሳሌ ቤተሰብ፣ ጓደኛ እንዲህ መሰል የሆኑ ነገራቶች አክሽናችንን እና ትሁታችንን አፌክት ያደርጋል ይላል። በጥቅሉ ባህሪያችን በምንኖርበት ማህበረሰብና ካልቸር ኢንፍሉዌንስ የተደረገ እንደሆነ ለማሳየት የሚሞክር ነው። እሺ አሁን እንግዲህ ሞደርን ስኩል ኦፍ ሳይኮሎጂን ጨርሰናል ማለት ነው። የሳይኮሎጂን ኤርሊ እና ሞደርን ታሪኮችን ካየን በቀጣይ ደግሞ 1.4 ብራንችስ ኦር ሰብ ፊልድስ ኦፍ ሳይኮሎጂ የሚለውን እንዴ። ሳይኮሎጂ እንግዲህ ብዙ ክፍሎችና ብራንቾች አሉት። ከነዚህም ውስጥ የተወሰኑትን አጠር ባለ መልኩ እንዴ። ዴቨሎፕመንታል ሳይኮሎጂ የምንለው ሰዎች እንዴት አድገው በላይፍ ቆይታቸው ላይ የተለያዩ ለውጦችን እንደሚያስከትሉ የሚያጠና ነው። ፐርሰናሊቲ ሳይኮሎጂ የምንለው ደግሞ አንድን ሰው ዩኒክ ስለሚያደርገው ነገር የሚያጠና ነው። ለምሳሌ ስለ ራሳችን ያለን አመለካከት እና ሞራሊቲ፣ ለምንድነው አግሬሲቭሊ አክት የምናደርገው፣ እንዲህ ያሉ መሰል ቶፒኮችን የሚያጠና ነው። ሶሻል ሳይኮሎጂ የምንለው ደግሞ ሰዎች ከሌሎች ሰዎች ጋር እንዴት ነው ኢንተራክት የሚያደርጉት፣ ግንኙነታቸውና ስለሌሎች የሚያስቡት ነገር ምንድን ነው የሚለውን የሚያጠና ነው። ክሮስ ካልቸራል ሳይኮሎጂ ደግሞ የሰዎችን ቢሄቪየራል ቶት እና ኢሞሽንን ለመረዳት ካልቸር የሚጫወተውን ሮል የሚመረምር ነው። በተጨማሪም ሳይኮሎጂካል የሆኑ ነገራቶች ዩኒቨርሳል ናቸው ወይንስ ካልቸር ስፔሲፊክ የሚለውን ለማጣራት የሳይኮሎጂካል ፕሮሰስን ኔቸር ከተለያዩ ካልቸር ጋር ኮምፔር ያደርጋል። ኢንዱስትሪያል ሳይኮሎጂ የምንለው ደግሞ ሳይኮሎጂን በመጠቀም ስራ ቦታ ላይ ሞር ፕሮዳክቲቭ የሆነ ኢንቫይሮንመንትን ለመፍጠር የሚጥር ነው። ፎረንሲክ ሳይኮሎጂ የምንለው ደግሞ የሳይኮሎጂን ፕሪንሲፕሎች አፕላይ በማድረግ ሌጋል በሆኑ ህጋዊ የሆነ ሲስተምን ለማሻሻል የሚሞክር ነው። ኤዱኬሽናል ሳይኮሎጂ የምንለው ደግሞ ሳይኮሎጂን በመጠቀም ትምህርትን የተሻለ ለማድረግ የሚሰራ ነው። ሄልዝ ሳይኮሎጂ ደግሞ ሳይኮሎጂን አፕላይ በማድረግ በሽታዎችን ለማከምና ለመከላከል የሚረዳ ነው። ክሊኒካል ሳይኮሎጂ የምንለው ደግሞ ፎከስ የሚያደርገው ሳይኮሎጂካል ዲስኦርደሮችን ለመለየትና ለማከም ነው። ካውንስሊንግ ሳይኮሎጂ ይሄ ደግሞ ከክሊኒካል ሳይኮሎጂ ጋር ተመሳሳይ ሆኖ በት ሞር ፎከስ የሚያደርገው ከክሊኒካል አንጻር ሌስ ሲቪር የሆኑ ፕሮብሌሞችን ትሪት በማድረግ ላይ ነው። እሺ እንግዲህ እነዚህን የሳይኮሎጂን ብራንቾች አጠር ባለ መልኩ ምን እንደሆኑ አይተናል። ያን ያህልም ዲፕን መግባት አይጠበቅባቸውም እነዚህ ላይ። ቀጣዩ ቶፒክ ደግሞ 1.5 ሪሰርች ሜቶድ ኢን ሳይኮሎጂ። ይህ ፓርት በተደጋጋሚ ሃይ ስኩል ላይ ያያችሁት ስለሆነ ያን ያክል ኮምፕሊኬትድ የሆነ ነገር የለውም። ነገር ግን ለማስታወስ ያክል የሳይንቲፊክ ሪሰርች ስቴፖች እነዚህ ናቸው። ዲፋይኒንግ ዘ ፕሮብሌም፣ ችግሩ ምን እንደሆነ ኖቲስ አድርጎ ያን ችግር እንዴት መጣ ለሚለው ነገር መልስ መፈለግ። ፎርሙሌቲንግ ሃይፖተሲስ፣ ምናልባት ችግሩ ሊሆን ይችላል ብሎ የሚያስበውን ነገር ማስቀመጥ። ቴስቲንግ ዘ ሃይፖተሲስ፣ ያስቀመጠውን ሃይፖተሲስ ልክ ነው አይደለም የሚለውን እውነተኝነቱን ማረጋገጥ። ሲቀጥል ድሮዊንግ ኮንክሉዥንስ፣ ከዛ ያገኘውን ውጤት ይዞ የሆነ ድምዳሜ ላይ ይደርሳል። ፋይናሊ ሪፖርቲንግ ሪዛልት፣ በስተመጨረሻም ያገኘውን ውጤት እና ምርምር ለሌሎች ሼር ያደርጋል ማለት ነው። እነዚህ በጣም ቀላል ፓርት ስለሆኑ ይበልጥ በዚህ ሰብ ቶፒክ ላይ ሞር ማወቅ ከፈለጋችሁ ሞጁሉን ከፍታችሁ አንድ አፍታ ብታነቡት አፕሪሼት አደርጋለሁ። ሶ በዚህ የጀነራል ሳይኮሎጂ ቻፕተር 1 ጨረስን ማለት ነው። እስኪ ይህንን ቪዲዮ እንግዲህ በደንብ ከተረዳችሁት የእነዚህን ጥያቄዎች መልስ ፖዝ አድርጋችሁ አቁሙትና መልሶቹን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮውን ላይክ ካላደረጋችሁ ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ምናምንም ሼር አድርጉላቸው። በስተመጨረሻም ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።